ሐጂ አልዬ ከአረብ ሀገር በበርበራ በኩል ወደ ኢትዮጵያ በመግባት በምስራቁ ክፍል ጥቂት ኖረው ወደዚህ አካባቢ እንደመጡና ለዛሬው የስልጤ ብሔረሰብ የዘር ሐረግ ሕያውነት ቀደምት ከነበሩት አባቶች አንዱና አንጋፋው እንደነበሩ ይነገራል። በአሊቾ ግሪሮ ወረዳ የሚገኘው አምስቱ ሴት አያቶች አርፈውበታል የሚባለው ስፍራና ጊስት ጣሂራት ጥንታዊ መስጊድ በስልጤ ብሔረሰብ ታሪክ ውስጥ ጉልህ ስፍራ ያላቸው ሃይማኖታዊ ቅርሶች ናቸው። በስልጥኛው አምስቲ ጊስተች ያፍልቦይኤት ይባላል። አምስቱ ሴት አያቶች ያረፉበት ቦታ እንደማለት ነው። በአፈ ታሪክ እንደሚነገረው ሐጂ አልዬን ተከትለው ከመጡ በርካታ ሰዎች መካከል ጊስት መኩላ፣ ጊስት ሸምሲያ፣ ጊስት መኪያ፣ ጊስት ጣሂራትና ጊስት ሙላካ የተባሉ 5 እናቶች ይገኙበታል። እነዚህ እናቶች ረጅም መንገድ በመጓዛቸው ይደክሙና በአንድ ስፍራ ያርፋሉ። ከአካባቢው ማግኘት አልቻሉምና ቡና እንዲሰጣቸው አላህን ይለምኑታል። ካሸለቡበት ቀድመው የነቁ አንደኛዋ እናት ካጠገባቸው የቡና ቁልል ይመለከታሉ። እኚሁ እናት ሌሎቹን በመቀስቀስ ቃዋየ ቆቶኮ ቃነና ብለው ያሳያቸዋል። ትርጉሙም ቡና እንደ ተራራ ቆመልን ማለት ነው። የጊስት ጣሂራት ጥንታዊ መስጊድ ከቃዋ ቆቶ ከተማ በቅርብ ርቀት በአንድ ገደላማ ስፍራ ውስጥ ይገኛል። ከወጥ ድንጋይ ተፈልፍሎ የተሰራ ሲሆን ከቅርብ ጊዜ ወዲህ ከደረሰበት የመፈራረስ አደጋ ለመታደግ የአካባቢው ህብረተሰብ በቆርቆሮ ጥገና አድርጎለታል። መስጊዱ በማንና መቼ እንደተሰራ የሚገልጽ መረጃ አልተገኘም። ይሁን እንጂ በአካባቢው ህብረተሰብ የሚነገሩ 2 አፈ ታሪኮች አሉ። አንደኛው መስጊዱ በስማቸው የሚጠራውና ከ5ቱ የስልጤ እናቶች አንዷ የሆኑት ጊስት ጣሂራት ሰርተውታል የሚል ነው። ሌላኛው ደግሞ 4ቱ እናቶች ወደ ተለያየ ስፍራ ሲሄዱ ጊስት ጣሂራት እዚሁ በመኖራቸው የአካባቢው ህብረተሰብ ለሳቸው በመታሰቢያነት ሰርቶ